ከዛሬ 1500 ዓመታት በፊት በሳውዲ አረቢያ መካ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላህ የመጨረሻው መልእክተኛ እንደሆኑ የሚመሰከርላቸው ነብይ ተወለዱ። ይህ ዕለትም መውሊድ የሚል ስያሜ ተሰጥቶት በህዝበ ሙስሊሙ ዘንድ በየዓመቱ ይከበራል። በጎፋ ዞን ሳውላ ከተማ ፈቲህ መስጂድም እንደምትመለከቱት በድምቀት እየተከበረ ይገኛል። ዋናውና ትልቁ ነገር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላሁ ሱብሓነሁ ወተዓላ ወደዚህ ምድር ያመጣባቸውን ቀን ምክንያት በማድረግ ነው። ትልቁ ማለት ነው የእሳቸው ዊላዳ ቀን ነው። የተወለዱበት ቀን ስለሆነ በመላው ዓለም ላይ በደመቀ ሁኔታ በአቅሙ ልክ የሰው ልጅ ማለት ነው ደግሞ ዘር ጾታ ወይም ደግሞ የሀብት ጉዳይ የምስኪንነት ጉዳይ ሳይገድበው ሁሉም ባለው አቅም ከህፃን አንስቶ እስከ አዋቂ ሁሉም ተሰባስቦ አላሁ ሱብሓነሁ ወተዓላን እያመሰገነና በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት እያወረደ የሚያሳልፍበት ቀን ነው የዛሬው ቀን ማለት ነው። እንኳን ለዚህ ቀን በሰላም አደረሰ ማለት ፈልጋለሁ። መውሊድ ማለት በጣም ምስኪን በየመንገድ ላይ ያለን ምስኪን የምናበላበት ቀን ነው። የነቢያችንን የተወለዱበትን ቀን በደስታ እያከበርን የምንውልበት ቀን ነው። የመውሊድ በዓል ሲመጣ በጣም ሙስሊሙ የሚደሰትበት በተለይ ደግሞ ዝቅተኛ ኑሮ ደረጃ ላይ ያለው ህብረተሰብ ደስተኛ ሆኖ ከሌላው ጋር እኩል ሆኖ ማዕድ ተጋርቶ ከፍተኛ የሰደቃ ፕሮግራም ላይ ተገኝቶ ህፃናት፣ አዋቂ፣ ልጅ፣ ሴት፣ ወንድ ሳይል ሁሉም በእኩል ተገናኝቶ በዓሉ ላይ በእኩል ደረጃ ተካፍሎ የሚለየው በዓል ነው። ከበዓላቻችን ሁሉ ለየት ያለ በዓል ነው። ስለዚህ በዛሬው ዕለት ብዙ በሬዎች በሳውላ መስጂድ ታርደዋል። ብዙ ፍየልና በግ ታርዷል። ያ ሁሉ ድግስ ሙስሊሙ ህብረተሰብ ደስተኛ እንዲሆን ተብሎ የተደረገ በመሆኑ ሁሉም ሙስሊም በዛሬው ዕለት በጣም ደስተኛ ነው። በመላው ዓለም የሚገኝ ህዝብ ሙስሊም በደስታ በአንድነት በፍቅር የሚያከብሩበት ነው። ድሃው ሀብታሙ ሳይለይ አንድነትን የሚያሳይበት ቀን ነው። ድሃውን ይሄ ማለት ድሃውን ህፃናትን የሚያበላ ድሃውን ምስኪን የወደቁትን የሚያነሳ በደስታ በአንድነት የሚያከብሩበት ነው። ጎረቤቱ ተርቦ አድሮ እሱ ጠግቦ ካደረ አላመንም ብለዋል። እስከ ጎረቤት ድረስ ጎረቤቱ አታ የዚህ ሃይማኖት ተከታይ ባይሆን እንኳን መደገፍ እንዳለበት ነው። ከዚህ አኳያ ዛሬ እኛ በየሆስፒታሉ በየማረሚያ ተቋሙ በቃ በቀን አጋጣሚ ገብቶ የታሰሩ ወንድሞቻችን እዛ ግቢ ላይ ቢቆዩም ምንም እንዳይሰማቸው ከቤተሰብ ጋር አብሮ እንዳከበሩ እንዲቆዩ ከዚህ ሰው ተመድቦ የሚያስፈልገው ነገር ሁሉ ምግቡ ዋው አስፈላጊው ነገር ሁሉ ሄዶላቸው እዛው በጋራ የሚያከብሩበት ሁኔታ ነው ያለው። ከዚህ በተጨማሪ ያው ቤለበት አቅመ ደካማውን ወደዚህ ስፍራ መጥቶ በዓል በጋራ ማክበር ላልቻሉ አባቶች፣ ወንድሞች፣ እህቶች፣ እናቶች፣ ታላቆች፣ ታናሾች ሁሉ ድጋፍ ይደረጋል ማለት ነው። ከዚህ በተጨማሪ ከሃይማኖቱ ውጪ ሆኑ ታላላቸው ትንሽ መሳሳለ ይመጣሉ። ነብጦች ሲመጡ መብላት ለሚችሉ ማብላት ሃይማኖቱ አይፈቅድም አልበላም ለሚለው በገንዘብ እየተረዳ ሁሉ በዓሉ እንደሚከበር ነው። ወጣት በዲኑ ላይ ትልቅ ትኩረት እንዲሰጥ ነብያችን አለይሂ ሰላቱ ወሰለም አስተላልፈዋል። በወጣትነት ያለው ጊዜ ቀላል ጊዜ አይደለም። ወጣትነትን ተጠቅሞ መልካም ስራ መስራት በጣም በሰፊው ያስተማሩበት አለ። ስለዚህ ወጣቱን ለመልካም ስራና ራሱን ለመልካም ነገር ማዘጋጀት መቻል አለበት እና ስለዚህ ያው ባለው ሁኔታ ላይ ሁላችንም እንደ ወጣት ቀደም ሲል የነበረውን የመቻቻልና የአብሮነት የአንድነት የፍቅር ጊዜ ወደኛ አምጥተን ይሄንን አብረን በጋራ መቻቻልን መከባበርን ለሌሎቹ አራያ ሆነን ማሳየት መቻል አለብን። በእለቱ የሚፈጸሙ ነገራቶች ምንድናቸው? አንደኛ ያው መጀመሪያ ጉዳዩ ሲከፈት ያው አላህ Subhanahu Wa Ta'ala ለረሱል ሰለላሁ ዐለይሂ ወሰለም መመሪያ ይሆን ዘንድ ማለት ነው የሰጣቸው ቁርአን ይባላል እና ያው ይሄ ትልቁ ተአምራቸው ትልቁ ሙዕጂዛቸው ሲሆን መጀመሪያ ያው በሱ ይከፈታል። ከዛ በኋላ ማለት ነው የሚደረገው ምንድነው ያው ሰለ ረሱል ሰለላሁ ዐለይሂ ወሰለም ከውልደታቸው አንስቶ ማለት ነው እስከ እልፈታቸው ድረስ ያለው የእሳቸው የህይወት ታሪክ ይነገራል። ከዛ በኋላ ማለት ነው ያው እሳቸውን በተመለከተ አንዳንድ እሳቸውን በሰነ ጽሁፍ ያው የገለጿቸው ትላልቅ ዑለሞች አሉ። በዚያ ማለት ነው እነሱን
የምንገልጽበት ቀን ነው። የሚበልጠውንም የሚያንሰውንም የተማረውም ይሁን የተራሰው ህብረተሰብ ይሁን እርስ በርስ መከባበር ነው። ምክንያቱም አላሁ ሱብሓነሁ ወተዓላ የሚፈልገው እዚች ምድር ላይ የሚፈልገው የኛ ጌታ ማለት ነው እርስ በርስ ተዛዝነን፣ እርስ በርስ ተከባብረን፣ እርስ በርስ ተዋዝደን አንዱ ለአንዱ ተናንሶት ይህንን ሲያይ ነው አላህ የሚፈልገው። እንደ አገር ደግሞ ስንመለከት ያው የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ላይ ያስጨረሱት ትልቁ የህዳሴ ግድብ መመረቂያ ላይ ደርሰናል። ይህ መመረቂያ በዓል ደግሞ የሁላችንም አሻራ ያረፈበት ነው። ይህ የሙስሊም ህብረተሰብ፣ የነጋዴው ማህበረሰብ፣ ምሁሩ በእውቀቱ ጉልበት አለው በጉልበቱ አቅም ያለው በአቅሙ ተጋግዞ ለዚህ ያበቃው ነገር ስለሆነ በዚህ አጋጣሚ ለምርቃው በዓል አድርሶን ከዚህ በበለጠ የምንደሰት አገራዊ ተስፋችንና አገራዊ ድልና ድምቀታችን የአንድነታችን መተሳሰሪያ ነው። ነብያችን ሰለላሁ ዐለይሂ ወሰለም ስለ ኢትዮጵያ በተለይ በልዩነት ነው ኢትዮጵያን በልዩ ሁኔታ ነው የሚያዩት። በተለይ ደግሞ ስደተኞችን ወደ ኢትዮጵያ ልከው የኢትዮጵያው ንጉስ ተቀብሎ በማስተናገዱ ከፍተኛ ውለታ የዋለች አገር ናት በሚል ትልቅ ቦታ ነው በነብያችን ላይ ያላት። በዚህም ላይ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሲያስተምሩን በወቅቱ አላህ የሾመውን ሹመት ተቀብለን መንግስታችንን አክብረን በአግባቡ ታዘን ከመንግስት ጋር አብረን እንሰራ ይመክሩን ነበር። ይሄ አብረን ያለውን ነገር በወቅቱ ማንንም ሰው ሊሾም የሚችለው አላህ ነው። ያንን ሹመት የግድ በወቅቱ የተሾመውን ሰው ተቀብሎ መታዘዝ ግዴታ እንደሆነ ይነግሩን ነበር። በዚህም መሰረት ሙስሊሙ ህብረተሰብ አብሮ ከመንግስት ጋር አብሮ የሚሰራና አብሮ ለእድገቱ መስመር ከመንግስት ጋር የሚዘረጋ በመሆኑ በጣም ደስተኛ ነን። እስልምና የሀገርን ጉዳይ በአጽንኦት ነው የሚያስተምረው። አገር ማለት ህዝብ ነው፣ ህዝብ ማለት አገር ነው። አገር ሰላም ካልሆነ ህዝብ ሰላም መሆን አይችልም። ህዝብ ሰላም ካልሆነ ደግሞ አገርም ሰላም መሆን አይችልም። አይደለም ከህዝብ አልፎ እጽዋቶች፣ እንስሳዎች ራሱ ሰላምን ያጣሉ በእኛ የተነሳ ማለት ነው። እና አገር መውደድ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ይነገራሉ። አገርን መውደድ እኮ ከኢማን ጭምር ነው፣ ከእምነት ጭምር ነው ይላሉ። የልማት ጉዳይ ሲነሳ ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ? አገራችሁን እኮ አልሙ ይላሉ። አገራችሁን አበልጽጉ ሺህ ዓመት ከዛ በላይ እንደምትኖሩ ያክል። የሰው ልጅ እንግዲህ 63 ወይ 67 100 ዓመት ነው ቢኖር ከፈረን ግን ምን ያሉ ሺህ ዓመት ከዛ በላይ እንደምትኖሩ ስራ ስሩ። የዱንያን ስራ ሲሰሩ እንደዚህ ረጅም ዓመት እንደምትኖሩ አበልጽጓት ነው ያሉት። የአኺራ ጉዳይ ሲሰሩ ግን ከሞት በኋላ ላለው ሀገር ሲሰሩ ግን ነገ ሞታለሁ ብላችሁ ጽድት ታርጋችሁ ነገ ልሞት ይችላልው ብላችሁ ስሩ ይላሉ። ስለዚህ አገራችንን ማልማት ያስፈልጋል። እርስ በርስ ዋናው የልማቱም ይሁን የትኛውም ነገር ስኬት ምንድነው? ከፍቅር ጋር ነው፣ ከመሐባ እርስ በርስ ከመተሳሰብ ጋር ነው። ስለዚህ እርስ በርስ መተሳሰብ፣ እርስ በርስ መዋደድ፣ እርስ በርስ መከባበር ያስፈልጋል። ይሄን ነገር ወደ ራሳችን መመለስ ያስፈልጋል። በተለይ የእምነት ተቋማቶች ትልቅ ስራ ይጠበቅባቸዋል። ትልቅ ስራ ራሳቸው ተግብረው ህብረተሰቡን እንዲተገብር መጀመሪያ እንደው ሰበካችንና ትምህርታችንን እንዲቀበሉን ህብረተሰቡ ምንድነው ሰው ወደ ችግር የገባበት ምክንያት መጠላላት የገባበት ምክንያት ችግሩ የገባበት ምክንያት ምንድነው የኛ አስተምሮ ምንድነው ተቀባይነት ያጣው የሚል ነገር ራስ መፈተሽ ያስፈልጋል። እንደገና ደግሞ ተማሪውም ደግሞ አላህ ሊፈራ ይገባል፣ ፈጣሪ ሊፈራ ይገባል። ፈጣሪ መፍራት ማለት ፈጣሪ መታዘዝ ማለት ፈጣሪ ማምለክ ማለት ቲዎሪ አይደለም፣ ተግባር ነው። ስለዚህ በትክክል መማር እንደገና ደግሞ ወላጆች ደግሞ ኃላፊነት አለባቸው። ወላጆች ልክ መምህራኖች የመስጂድ የተለያዩ የእምነት ተቋማቶች ኃላፊነት እንደሌለባቸው ሁሉ ወላጆች ናቸው ትልቅ ሚና። ምክንያቱም ህፃን ልጆች ነጭ ወረቀቶች ናቸው። ስለዚህ እኛም እንደሃታርጉ ሳይሆን ሆነን ማሳየት አለብን። ያንን ነገር የሚከለከለውን ተከልክለን የሚሰራውን ሰርተን ማሳየት አለብንና የመውሊድን በዓል በዚህ ሁኔታ ኢንሻአላህ ብናሳልፍ ጥሩ ይመስለኛል። ለመላው ዓለም ለሚገኝ ሙስሊም ህዝበ ሙስሊም እንኳን ለታላቁ ለተከበረው መውሊድ በሰላም አደረሳችሁ አደረሰን። ሁላችሁም እንዲሁም ክርስቲያን ጓደኞቻችን ሁሉም እኛም በእነሱ በዓል እንኳን አደረሳችሁ እንላለን፣ እነሱም በእኛ በዓል እንኳን አደረሳችሁ ይላል። ሁሉም እንኳን አደረሳቸው ብዬ በመውሊድ አዘጋጅ ኮሚቴ ስም እገልጻለሁ።